በስማ ቢለክፉህና ስትል ሰማታለሁ። እንዲህ ማለት የጀመረችው የድብቅ ወዳጅ ሆነን አንድ አራቴ ከወጣን በኋላ ነው። አለርት ለሚሰራ አንድ ጎረምሳ ጀርመናዊ ለ3 ወሮች የጭንገረድ ነበረች። አልፎ አልፎ የምትለብሰውን ባየር ሙኒክ የሚል ቲሸርት እሱ የሰጣት እንደሆነ ታወራለች። ወዶኛል ብላ ስትጠብቅ ወደ አንዲት ከደቡብ አፍሪካ ወደ መጣች ነርስ ተሸጋገረ። ጀርመኑን እኔ ጋር የምትጠቅስበት ምክንያት ፈረንጅ ያደረጋትን ቆንጆ አፍሰሃልና ተረጋጋ ይመስላል። ያ ፈረንጅ ሺህ ጊዜ ቢገለባብጠኝም ኦሪጂናሌ ነኝ ማለትም ነው። ሁለቱ እንዴት ይሆናል? ምንም የባዕድ ጓሮ በቆፍር ደደብ አይደለም። ከለታት አንድ ቀን ባልተዘጋ በር በጠራራ ፀሐይ ስናደርግ ከንተኗ ጀምሮ ቂጧ የሚደርስ የሚቀፍ ስስ ከንፈር ያለው አፍ የመሰለ ጠባሳየው። ጠባሳው ምንም አልነበረም፣ ግን ጠባሳው እንደ ደህና ቆዳ ሽንጎበት ማብቀል ጀምሯል። በአእምሮ የመጣው መጀመሪያ ጀርመናዊው ከዛ አቡ ነው። ትዝ ይለኛል ለአቡ በፈገግታ ከሙና ጋር ግንኙነት ማድረግ እንደጀመርኩ ስነግረው ምንም አላጋጠመህም ያለኝ። ያን ጊዜ ግራ ገብቶኝ ትከሻዬን ከፍ ዝቅ አደረኩ። አቡ ተጫዋች በመሆኑ የጠቀሰኝ ለቀልድ እንጂ እንዲህ አይነት የዱርዬ ተንኮል ሊሰራኝ አቅዶ አልመሰለኝም ነበር። ሙና በአፍ ልማዷ በመድኃኔ ዓለም ቤተክርስቲያን ሄዳ አታውቅም። የኛ ወንዶች የምትለው ሲበዛብኝ እንደገናም የአቡ ሽወዳ አብሽቆኝ ለምን ከሷ ጋር ዱቅ እንዳቆምኩ ቀስ ብዬ ነገርኳት። ይሄ ነገር ባደብ ሊነገር ይችላል ጀለሶች ሆይ፣ ማማት ሙት ደደብ ነኝ። ግን ስትነዘንዘኝስ ዞር በይ የሚደቀድቅ ይደቅድቅ እህቴ ምን ይላል? የተያየኸው ነው ስም አጥፊ ዝንጀሮ ነች እንዳትለኝ። ፈለኩ አልኩ እንዴ? ለምን አትቀረቀረም? ወንድ ጠፋሉት ባገር አልቻልኩበትም አትልም? አንዳንዱኮ ወንድ ይሁን ወንድ አገረድ አይታወቅም። ለመሆኑ አለ የኛ አገር ወንዶች አማረሩ። የት እንሰደድላችሁ? ይህቺ ስምተኛ የመሰለች ጠባሳም የሴት አፈሌ በናጩርቷ ካናጠበችኝ በኋላ ስስ ከንፈር ያለው ሰው ሁሉ ያንቦቀቡቀኝ ጀመር። ቤቴ ካሉት ሰዎች ሁለቱ የሚነሱት ከጠዋቱ 12 ሰዓት ላይ ነው። እነዚህም እማማና ሰራተኛዋ ሙና ናቸው። በር ሳንኳኳ የሚከፍቱልኝ ወይም ማማናት ወይ ሙና ናት። ውጪ ሳደር ረስቼ ስልክ ካልደወልኩ ግን ቀድማ የምትከፍትልኝ ብዙ ጊዜ ማማናት። እናቴ አደጋ ይደርስበታል ብላ ስለምትፈራ ራሴም ሳላውቅ አደጋ ይደርስብኛል እያልኩ መፍራት ጀምሬያለሁ። እማማ ቦቅቧቃ ናት። እማማ በር ከከፈተች አንዴ ብቻ ፊቴን ታይና በሩን እንደከፈተችው ትታ ጭንቅላቷን ወደ መሬት ሰብራ የመልስ መንገዷን ትጀምራለች። ያለ ወንጀለኛነት ስሜት በሩን እኔው ራሴ ዘጋዋለሁ። እማማ መናገርና ብዙ መብላት አትወድም። የማማን አፍ ከፍተን ብናይ ሳቅ አናገኝም። አፏን በጋቢዋ ጋርዳ አፏን ያማታል። አንገቷን ሰብራ ስትሄድ በጭንቅላቷ ንቅናቄ ከባድ የትዝብት ዲስኩር ታደርጋለች። የእማማ ምላስ ይሄ ነው። ልዕለ ቋንቋም ነው። ወደ እንግሊዘኛ፣ ወደ ዕብራይስጥ፣ ወደ ፋርስ በቀላሉ ይተረጎማል። ማንም በማይገባው እኔን ሊመዘምዘኝ በሚለፋ ድምጽ በሌለው ቀበለኛዋ ምን ላድርግህ እያለችኝ ይሆናል። እናቴ ሜዲካል ዶክተር ያውም የአንገት በላይ ስፔሻሊስት ብትሆንም ዘመናዊና ፈረንጃዊ ነገሯን ማጠፋፋት ከጀመረች 3 ዓመታት ሆኗታል። እማማ ከቅርብ ጊዜ ወዲህ የባህል መድኃኒት ሰብሳቢና አጥኚ ሆሚዮፓቲስት ሆናለች። አሁን እንደው ዳማከሴ የምታዝ ጉንፋን ላመማቸው ሰዎች ባህር ዛፍ እንዲታጠኑ የምትመክር ደብተራ ሆናለች። ከጥቂት ዓመታት በፊት ጸጉሯን ትተኮስ ነበር። አሁን አየር የማያስገባ ስፌት የመሰለ ጉንጉን አይነት ትሰራለች። ከሳይንሳዊው ዓለም ርቃ አገራዊ መድኃኒተኛ መሆኗ ለኔ ለመጀመሪያ አድናቂዋ ከብዶኛል። እንቅልፍ እምቢ ሲለኝ የምታዝልኝ ቫሊዩም መሆኑ ቀርቶ ወተት በማር ሆኗል። ተኮሳትሬ ካየችኝ እንዲያረጋጋኝ የጦስን ሻይ እንድታፈላልኝ ሙናን ታዛታለች። አትክልተኛ ቀጥራ ግቢያችንን ባሪቲ፣ በጤና አዳም፣ በዝንጅብል፣ በጸፍህሶ፣ በነጭ ሽንኩርትና በዳማከሴ እየሞላችሁ ነው።
ታዲያ ስራዋ የኋልዮሽ ኢቮሉሽን ይመስለኛል። ባህር ትተው የመጡ እንስሳት ወደ ባህር ሲመለሱ ፈናወተ ቢስ የዛሬ ዘመን ሃና የተባለች ቆንጆ ወይም አበባ የመሰለ ከንፈር ያላት ጌርሳሞት ኮላሴ አፋር ሃዳር ወርዳ ዛፍ ለዛፍ እየዘለለች እንደ ድንቅነሽ አፈንዳጅ ሲያደርጋት ማለት ነው። እማማ ዛሬ የኮባው ሰንበር ከሚታይ ንጹህ ድፎ ዳቦ አመድ እንደ ላስቲክ የለበሰ ርሚጦ ትመርጣለች። አመድ ለጤና ጥሩ ነው ብላ። ታዲያ ይሄ ህመም አይደለም? ለነጭ ጤፍ እንጀራ ሳይሆን ለጥቁር ጤፍ እንጀራ ታደላለች። ጥቁር ጤፍ ተፈርፍሮ ሲከመር ቤት ለመለሰኛ የተዘጋጀ ጭቃ የሚመስለው እኔ ብቻ አይደለሁም። እማማ የባህል አታቪዝም ውስጥ ገብታለች። ከሷ የቀሩም የዘመናዊነቷ ምልክቶቿ ከፍ ያለ የጡረታ ገንዘቧ፣ እናቱ ዶክተር ናት ተብዬ ጉራ ሲነሰነስልኝና የእንግሊዘኛና የፈረንሳይኛ ጉራማይሌዋ ናቸው። አምሽቼ ሲመጣ አንዳንዴ why do you do this to me ለምን ታስቸግረኛለህ እና pourquoi ለምን ስትል ነው። ድሮ የአማርኛ ስድዋ ውስጥ ድራሸቢስ የሚለው ቃል አይጠፋም ነበር። ድራሸቢስ የምትወደው ስድብ ቢሆንም ዛሬ ማለት አትልም። እንግሊዘኛ አለው ሳላበሳጫት ቀርቼና በአማርኛ መናገር ደብሯት ሳይሆን በታመማ አፏ ስትናገር ደስ የማይል ድምጽ ስለሚወጣት ይሆናል። ከማማ የወረስኳቸው ዞማዋን፣ ቁመቴን፣ መልኳንና የአፒታይቷን አቅም ነው። ከአባቴ ወሰድኩት። ወንዳውንድ የሚያስመስለኝ እናቴ አንዳንዴ ልታጫውተኝ ስትፈልግ ጎተት ታድርጋ you are like your dad እንደ አባትህ ነህ ብላ ትስመው የነበረው ለምቦጬ ነው። መልኬ አባቴን የሚመስለው በአፌ ብቻ ነው። ትንሽ ይገርማል። በአፌ መልክ ብቻ በእኔና በሷ መሃል ማናችንም ልንደፍነው የማንችል የተጨረሰ የዘረመል ርቀት አለ። አቡ ብላ የምትጠራኝ እናቴ ናት። አቡ ስትለኝ ያረጀች ሕፃን ልጅ ትመስላለች። ፊቷ ጎራዳና ክብ፣ ቆዳዋ ለስላሳ፣ አፏና ከንፈሮቿ ትናንሽ ነበሩ። በመታመሟ ታባባኛለች። ከታመመችና ስራ ካቆመች በኋላ አንዳንዴ ሳቅፋት የምትሸተኝ ሽቶ ሳይሆን ማድቤትና ክሊኒክ ነው። ጡረታ ወጣ ንጹህ የታቦት ማደሪያ አየር ቢነፍስባትም እስካሁን የ35 ዓመታት የሆስፒታል ጠረን በቆዳዋ ሰርጎ ገብቶ ከደሟ ጋር እየፈሰሰ ነው። ታዲያ ሙና በር ልትከፍትልኝ ባትመጣም ማድቤት በር ላይ በሚበስል የቁርስ ጢስና ጠረን መሃል እንደ ሳጥናኤል ቆማ ትጠብቀኛለች። እንኳን ደህና መጣህ ልትል ሳይሆን ዱርዬነቴን ልትመዘግብ ነው። ቤታችን ስራ ከጀመረች 4 ዓመት አልፏታል። ሙናን ከ3 ዓመታት በፊት በሩካቤ ስጋ ወቅያታለሁ። በትክክል ልበለውና በስካሬ ባሳብብም ደፍሬያታለሁ። እንዲህም አድርጌ የደፈርኳት አልመሰለኝም። እንዳይመስልም ሞክራለች። ደስ የሚል ቂጥና ወራር ያላት ድቡልቡል ሴት ናት። የምር ጠንካራ ናት። እምቢ ብላኝ ተጋፍታኝ በመደባደብ ቄንጥ አሸንፊያት ከላይዋ ልነሳ ስል በትዬ መቅረዝ ሞት ቆይ አለች። ስሙ መድፈር ቢባልም ይህ አባባሏ እስከዛሬ በቀፋፊ ሰራይ እንዳላፍር አድርጎኛል። የሚገርመው ግን ከዛን ቀን በኋላ አልደረስኩባትም። ተመልሼ እንድመጣ ግን በአይኖቿ በድርጊቷና በመሳሰለ የድርያ ጥቆማ የማማሊያ አስቴቲክስ ሞክራኝ እምቢ ስላልኳትና ተስፋ ስለቆረጠች የቀራት ነገር ሰክሬ ስመጣ ጠብቃ ሰው ሰቅዬ እንደመጣ ሁሉ ማድቤት በር ላይ ቆማ ሰካራሙ አቡ ሰካራሙ ራሚሱ ከናቱ ኋላ አይኖቹ ቀልተው ከንፈሮቹ ደርቀው ጸጉሩ ተሞነጫጭሮ ጦል እያለ ሲመጣ ማየት ነው። እና በዛ የገረድ ትኩረቷ እኔ ብቻ የሚገባኝን የማያልፍልህ ሰካራ ወራዳ አርጅቶም እናቱን የሚያስቸግር እንደምትል አውቃለሁ። የማላውቅ በመስልም እንዳውቅ ትለፋለች። ብዙ እንዳትጥር ያራዳ ልጅ ነኝና ቀድም ያውቅላታለሁ። ተመልሼ ያልሄድኩባት ግን ይስጥር ላውጣና ከእንትኗ አጠገብ ግራጭኗ ላይ ሰፊ ጥቁር አፍ የመሰለ ጎድጓዳ ጠባሳ ስላየሁባት ነው። ያን ቀን የጀመርኩትን ልጨርስ ብዬ እንጂ ልክ መርፌና ክር እንደሆነን አጠገቤ ውይይት ታክሲ መጥቶ ቢቆም እተንጋለለችበት ትቻት ወደ ወለቴ ሱቅ ተሳፍሬ ሄድ ነበር።
እንደ ጸባይ ያቀርቅሬ እየተራመድኩ እያለሁ ፊት ለፊቴ ኮቴ ሰማሁ። ልብ ያልኩት ስደርስ ነውና ቀና ብዬ ማየት አልፈለኩም። ፍጥነቴን ቀነስኩ። መንገዱ ሰፊ ቢሆንም የሚመቸው ባለሁበት ጠርዝ ነው። መደነቃቀፍ አልፈልግም። መጀመሪያ ቀይ ሸራ ጫማ ውስጥ ያሉ ቀጫጫ እግሮች አየሁ። የሸራ ጫማው ሲር ንጣቱ እርጎ ይመስላል። ከዛ ከፍ ብሎ ጥቁር ታይት፣ እዛ ውስጥ ያሉት እግሮች የተመለመለ አጣና ይመስላሉ። ከዛ ከፍ ብሎ ከባቶች ለአመል የሰፉ ጭኖች፣ ከዛ ላይ የካኪ ቀለም ያለው የካፖርት ደርስ፣ ከዛ ካፖርቱ ወገብ ላይ ያለው ግራና ቀኝ የተንዘላዘለ መቀነት፣ ከዛ ክርኖች፣ ከዛ ጠባብ ትከሻ፣ ከዛ ነጭ ባንዳና ከባንዳናው በላይ ቀይ ጣሪያ ያለው የዳኒ ግሮሰሪ ህንጻ። ወጣት ሴት መሆኗ ግልጽ ነው። ምክንያቱም የአይኖቼን ትኩረት ከታች ወደ ላይ ስኮትት ያየሁት ንቅናቄ የሌለው ደረቅ የሆነ ቡጤ የሚያክል ቂጥ ነው። በአእምሮዬ ይሄ ነገር ለምን ትንሽ እንኳን አይነቃነቅም እላለሁ። በከፊል ያለሁበትን ሁኔታ ለመደበቅ፣ በከፊል ላለመንቀልቀል ፍጥነቴን ከቀድሞ የበለጠ ቀንሼ ኋላዋን ሲሄድ በድንገት ቆመችና እንዳልፍ አይነት መንገድ ለቀቀችልኝ። በጎኗ ያለፍኩ አይኖቼን ለዘበት ጣል አደረኩ። እሷም ጣል አደረገች። ታዲያ አሳቡ አለች። በትክክል ዞር አልኩ። ሃይ ታዲያስ ጌርሳ። ባንዳናዋ ስር የተሞነጫጨረ ጸጉር አለ። ከዛ ጠባብ ግንባር፣ ከዛ ስር ምናልባት 30 ጸጉሮች ያሏቸው የቅንድብ ጭረቶች፣ ከዛ ገና በብርዳም ጠዋት ሰርኑ የሚያብለጨልጭ አጥንታም አፍንጫ፣ ደሞ ከዛ ስር የታመምኩለት አፏ። ወደ አፏ እያሳዩ ይሄ ለመሆኑ ምንድነው ቢሉኝ ወይኔ የተሾመ ጽዋ ነው እላለሁ። በሌሊት ምን ትሰሪያለሽ? ይሄን ጥያቄ እንኳን የጠየቅኳት በዚያ ናፍታ ከንፈሮችሽ ለምን እንዲህ ያምራሉ፣ ስለምን አፍሽን ሳይ ሁል ጊዜ ደነግጣለሁ፣ ስለምን ተደናበርኩስ፣ ሃንጎቨሬስ ለቀቀኝ አምልጦኝ ላለ ማለት ነበር። አንተስ በሌሊት? እውር ሳቆረወርኩ። በቃ አንቺ ሰው አላናግራልሽ። ግን ወዴት ነሽ? ፋርማሲ። እማማ ራሷን አሟት መድኃኒት ልገዛ። ከየት ነው ብላ አላፋጠጠችኝም። ዱርዬነቴ በብዙ ሰዎች ዘንድ ይታወቃል። ባይታወቅም አሁን ፊቴ ላይና የምነሰንሰው የገላይ ጠረን ውስጥ ደምቆ ተጽፏል። መንገዷን እንዳትቀጥል አይነት እየሳቀው ፊት ለፊቷ ተገትሬ አቆምኳት። ምን ነው አቡ? እየሄድን እናውራ? መድኃኒት ቤቱ ልትደርሺ ነው? ጊዜ የለኝማ። እኔም እኮ አይመቸኝም። አንድ ነገር ልንገርሽ። ታውቂያለሽ፣ በቅርብ የኢህአዴግ ፕሬዝዳንት ሁን ሲሉ ከፈለጋችሁ ሰሩኝ እንጂ ከጌርሳቦት ጋር ተማከሬ እሺ ሁን፣ በቂ ጊዜ አለ፣ ለሀገር ሐውለው ካለችኝ ነው። ከሷ ጋር የማሳልፈው ጊዜ ብዙ ነው ምናምን ብያቸው ኢህአዴግ ተደበረ። ይሄውን ያለውን ሰውዬ በኔ ምትክ መረጡ። ታሾፋለህ? መድኃኒት ገዝቼ ናዝሬት እሄዳለሁ። የሐኪም ቀጠሮ ስላለብኝ ቸኩላለሁ። ምን ሆንሽ? ለአንድ ጉዳይ አይነገርም። ትንሽ ከአዲስ አበባ ይረክሳል እዛ። እሺ፣ ግን የምር ደህና ነሽ? የምር ደህና ነኝ። ላፍታ ሳቀሁና አሁን ልንገራት አልንገራት እያልኩ ሳስብ ፋርማሲው በር ደረስን። ላጋዛሽ? ግድ የለም ግባና ተኛ። ለሰከንዶች ተፋጠን ቆምን። ለማሳሳቅ መጣሬ ፍላጎቴን ሊያስፈጽም እንደማይችል ገብቶኛል። እንኳን ናዝሬት አንታርክቲካ ሄደሽ እስክትመጪ ጠብቅሻለሁ። የምር ተረሳሳን እኮ። ለምን አንደዋወልም? ምን ነው እስከዚህ የሚያስዋሽ ነገር የለም አለችና ሞባይሏን ከካፖርታው አግራ ኪስ አወጣችና የምትነካካውን ነካክታ አንቺን በተመለከተ በህልሜ እንኳን በዋሽ ደንግጬ ነቃለሁ። አይ አቡ፣ ይልቁን ቁጥርህን ጻፍልኝ። ያን ቀን ማማ ነጥቃ ስናወራ ሰረዘችብኝ። ተቀበልኩና ቁጥሬንና ስሜን ሞልቼ ሰጠኋት። ቁጥሩን አይታ ወላሂ ደውላለሁ አለችና አድሮ ደነጋበት እኔን መሰል ፋርማሲ ለመግባት ፊቷን አዙራ ደረጃ ተፈናጠጠች። ባትመልስልኝም ሰላምታ ሰጠኋትና
ወደ ቤቴ በፍጥነት መራመድ ጀመርኩ። ሙና በር ከፈተች። ደህና አደርክ እንኳን አላለችኝ። አላልኳትም። እማማ ሲጠብቁህ ቆይተው ቤተክርስቲያን ሄዱ አለች። አልመለስኩላትም። ሌሎች ሰዎች ቤተክርስቲያን በመመላለሳቸው ባይመለከተኝም እኔን ይደክመኛል። የሐበሻ ሃይማኖተኞች የቀራቸው ነገር በጸሎት ኃይል ሽሮጣቸውን በመላእክ ማሰራት ነው። ፈጣሪ የሚወዳቸው ከሆነ የሚፈልጉትን ሳይለምኑት አይሰጣቸው። ፈጣሪ እንደ ምድራዊ ሹም ለምን ልምምጥና ደጅ ጥናት ይፈልጋል? ይሄኔ ሰዎቹ ደጅ ሰላም ገብተው ደጋግመው በቄስ የሚጠዘጠዙት እሱ ያመጣውን እሱ እስኪመልሰው የተባለውን አረፍተ ነገር ነው። ሃይማኖት ተስማምተን ስልጣኔ ብለን የተቀበልነው በርጫ ነገር ነው። መኝታ ቤቴ ስገባ የተለመደው ውሃ በጠርሙስ የለም። ተመልሼ ሙናን ጠራኋትና የመጠጣውን ውሃ እንድታመጣልኝ ነገርኳት። ገና ልብሴን አውልቄ በውስጥ ሱሪ አልጋዬ ላይ እንደተቀመጥኩ አዞረኝ። ውሃ መጠጣት ግን አለብኝ። ሙና ጠርሙስ ይዛ ገባች። እጇም ጠርሙሱም ውሃ ያንጠባጥባሉ። ረስታሁን መቅዳቷ ነው። እግሮቼ መሃል ምን ልሰራ ብሎ እንደሆነ አላውቅም። የውስጥ ሱሪ ፍየል የደበቀው ያህል አብጧል። ልብ አላልኩም። ሙና እዛ ያየች ፈገግ ብላ ደሞ እንዳፈረች ሁሉ ፊቷን ቶሎ መለሰች። ቢደክመኝም አሳፍሮኝ ትራስ ጎትቼ አለበስኩት። ጠርሙሱን ጠረጴዛዬ ላይ የሚያስቀምጠው እጇ እርጥበቱና ቅዝቃዜው እንደነካችኝ ሁሉ በሁለመናዬ ተሰማኝ። ትራስጌ አጠገብ ያለው ጠረጴዛ ላይ አስቀምጣ እንደወጣች በጀርባዬ አልጋዬ ላይ ወደቀሁ። ካሁን ቀና ብዬ ጠጣለሁ እያልኩ የሚያምረውን ከደቂቃዎች በፊት ያየሁትን ለአይን የሚጣፍጥ የጌርሳሞት አፍ ሰንቄ ወደ ህልም ዓለም ገባሁ። ሁሉ ያልተወራላቸው ሐሚና ናቸው። እነዛ ልባምነን የሚሉ አፈኞች፣ እንደ አበው የሚሰራቸው የስነ ቃል ጭቃ ሹሞች፣ ነጋዴ ሃይማኖተኞች፣ የመድፍ ምስል ምላሳቸው ቀይ ጀርባ ላይ የተነቀሱ ፖለቲከኞች። አይኖቹን ጨፍኖ እነዚህን የሚከተለው ደደብ ወቦም ከምሳ በኋላ ከመስሪያ ቤቴ ወጥቼ የሆነ ካፌ ቡና ለመጠጣት አስቤ ወዴት መሄድ እንዳለብኝ ለመወሰን መስሪያ ቤት መውጫ ደረጃ ላይ ቆሜ ግራና ቀኝ ሳይ ታች መንገድ ተሻግሮ ያለው የኢንተርናሽናል ዴቨሎፕመንት ባንክ ህንጻ ጀርባ ከአጥር ግቢው ውጪ ብዙ ሰዎች ተሰብስበው አየሁ። ሰዎቹ እዛ ምን እየሰሩ እንደሆነ ለማወቅ ጓጓሁና የብረት ወንበር ላይ እንደ ጥቁር ደመና የተከመረውን ነዝናዛው ዘበኛችንን ዘበንን የሁሉ ሰው የተሰበሰበው ለምን እንደሆነ ጠየቅሁት። አረ ጉድ ነው፣ አንዲት ሴትዮ ከፎቅ ላይ ወደቀች አለኝ። ለማስፈራሪያ ካለፈም ለመደብደቢያ የሚጠቀምበትን አጭር ዱላውን ጭኖቹ ላይ እንዳጋደመ ለአናቱ የጠበበውን ባርኔጣ ወለቀና እንደ አናሎግ ቴርሞሜትር ለረጅም ጊዜ አራገፈው። ገና ጸጉሩ ያልተመለጠ ጠንካራ ናት አለው። ጠንካራም ይመስላል። የመስሪያ ቤቴን 3 ፎቅ አንድ ብቻ ጥሩ አድርጎ በቴስታ ቢገጫው የሚፈነግለው ይመስለኛል። ሰውየው ለዘበኛነት የተሰራ ነው። ለማጣራት ደደብ ጥያቄ ጠየቀው። ከዚህ እንዴት ሴትዮ መሆኗ ታየህ? ይታያል፣ እንዲህ እያየኋት ነው ወደቀችው። ከስንተኛ ፎቅ ላይ? ከመሃል ስትደርስ ነው ያየኋት። የምር ሴት ናት እንዴ? ሴት ናት። የዛ አይነት ቀጭን ድምጽ የሴት ነው። ወንድም ቀጭን ድምጽ ይኖረዋል እኮ። እንደዛ ቀሚስም ለብሳለች እኮ። ቀሚሷ ሲውለበለብ ነበር፣ ይታወቃል። ሄድክ ለማየት? እንዴ ምን መሆን ነው ጋሽ ራሚሱ? ስራዬን ትቼ ከመስሪያ ቤት የሄዱ ሰዎች አሉ ሊያዩ፣ ሲመለሱ ጠይቃለሁ። ስትጮህ ሰምተሃል? ምን ብላ ጮኸች? እንዴ የጭንቅ ጩኸት ነው እኮ። ዞር ብያየሁት። የቀባጠረልኝ ወሬ ብዙ ስላልተመቸኝ ትቼው ወደምናወራለት ህንጻ ጀርባ ፎቁ ከቆመበት ግቢ ውጪ እንደኔ ወሬ ለመለቃቀም ወይስ የሚሄዱበት የላቸው 20 ሰዎች ተሰብስበዋል።
አንዱ ያወራል፣ ሌላውም ያወራል፣ ሌላውም አያዳምጥም፣ ሌላውም ያዳምጣል፣ ሌላውም ከንፈሩን ይመጣል። ከስብሰባ በታች ከጫጫታ በላይ ነው። ማንም እንዳይገባ ነው አሉ። የግቢው የጀርባ በር ተዘግቷል። ግን ትዝ ሲለኝ ሁሌም እንደተዘጋ ነው። መኪና ሲገባና ሲወጣ ይከፈታል እንጂ ሁልጊዜም ዝግ ነው። የህንጻው የጀርባ በር በ6 ነርሶች፣ በ4 ፖሊሶችና በ44 ወሬኞች ይጠበቃል። የሚሰራውን ይሰራ የነበረ ምንም መረጃ የማይሰጠን አምቡላንስ እያለቃቀሰ ከግቢው ወጣ። ሰዎች ይሄን ነጭ መኪና እንደ ፍቅረኛቸው በአይኖቻቸው ሸኙና ጭንቅላታቸውን እየነቀነቁ ጉድ ነው ወይ ጉድ እያሉ መበታተን ሲጀምሩ ወደ አንዱ ሰው ጠጋ ብዬ ምንድነው የሆነው አልኩት። አንድ ሰውዬ ከመጨረሻው ፎቅ ላይ ዘሎ ወደቀ። ሰውዬ ነው ሴትዮ? ሰውዬ እንግዲህ ሰውዬ ሲሉ ነው የሰማሁት። እኔ ደግሞ ሴትዮ ናት ሲሉ የሰማሁ መሰለኝ። ሴት እንዲህ አታደርግም። ሴት ባይጥ መርዝ በመናምን አልጋ ላይ ራሷን ትገላለች ወይ ወንዝ ትገባለች። ወንድ ራሱን በሽጉጥ ይገላል ወይ ከገደል ራሱን ይጥላል። እንዴት አይታሃል? ወንዝና ገደል የለ እዚህ። ፎቅ ምንድነው? ገደል አይደለም፣ ሰው ሰራው እንጂ። ወንድሜ ሲያወሩ ነው የሰማሁት፣ አልገፋሁት። ደሞ ሰውየው አእምሮውን ሳይታመም አይቀርም ይላሉ። ሞቷል? ከዚህ ላይ ወድቆ ሰው ይተርፋል እንዴ? ከስንተኛ ፎቅ ወደቀ ይላሉ? ከላይ ነው ሲሉ የሰማሁት፣ ከመጨረሻው። ከመጨረሻው ቢወድቅ የሚነሳ ገላይ ተርፏል ብለህ ነው? ባይተርፍ አምቡላንስ ይመጣል እንዴ? ምኑን ሊያነሳው? ልክ ነህ እሱስ አልኩት። ታዲያ ምን ልበል? ቀና ብሎ አየኝና ካውያ እንዳልደረሰበት አቡጀዴ ጨርቅ የተሰባበረ ፈገግታ አሳይቶኝ ትቶኝ ሄደ። ወደ ህንጻው ፊት ለፊት ሄጄ ስለሰማሁት ወሬ በቀጥታ የሚመለከታቸውን እንዳልጠይቅ ግማሽ ኪሎ ሜትር ያህል የእግር ጉዞ ማድረግ አለብኝ። ስራ ስገባና ስወጣ ግን ታክሲና አውቶቡስ የሚወስደኝና የሚጥለኝ እዛ ፊት ለፊት ነው። ደሞ ያለ ገደብ ባስገባሁት የመስሪያ ቤት ካፍቴሪያ ፖስታና ነጭ ዳቦ ሆዴ ተነፍቶ ስራመድ አይመቸኝ። ግራና ቀኝ በገመድ አስረው እንደ ከበሮ ቢደበድቡኝ የምር አንድ ቀጫጫ ግራዚያኒ ሳልተፋልቀር። የተሰበሰቡት ሰዎች እስኪበታተኑ አልጠበቅኩም። ቡናዬን ለመጠጣት የለመድኩት ሶሲ ካፌ ገባሁ። እዛ ያጋጠመኝ ሰው ሁሉ ወሬው ስለ ቤት ኪራይ፣ ስለ ክልል፣ ስለ መንገድ፣ ስለ ህንጻ፣ ስለ ኑሮ ውድነት፣ ስለ ንግድና ስለ ትርፉ፣ ስለ እንግሊዝ ፕሪሚየር ሊግ፣ ስለ ስፓኒሽ ሊግና ስለ ሎተሪ ነው። ባይመለከተኝም ይመለከተኛል አሉ። ባልናገረው ባልሳተፍበትም ወሬውን በጆሮዬ ብቻ ከተነፈስኩት ዜጋ ነኝ አሉ። ግን ሶሲ ምን ማለት ነው? ቡናዬን ጠጥቼ ከካፌው ወጣሁና ወደ መስሪያ ቤቴ ህንጻ ልገባ ስል በስተቀኜ ጫጫታ ሰማሁ። ድምጹ የአንድ ምስኪን ሆቴል ጥላ ተገና አድርገው ከተሰሩ መጽሐፍ መሸጫ ሱቆች የሚመጣ ነው። እዛ በሬዲዮ ኳስ ጨዋታ ይተላለፋል። በዚህ ሰዓት ኳስ መስማት አስገራሚ ነገር አለው። ለመሆኑ ኳስ ጨዋታ እንዴት በጆሮ ይሰማል? ይዞ ሄደ ይላል። ለመሆኑ ተጫዋቹ ምን ያህል ሜትር ነው ይዞ የሮጠው? አቅጣጫው ወደ ሰሜን ነው ወደ ደቡብ? ያልያዘኝ የከተማው ወረርሽኝ ይሄ ስራ አስፈቺ የኳስ ባህል ነው። ግን ደግሞ ከመጽሐፍ የበለጠ ስራ አስፈቺ ነገር አለ። የምር መጽሐፍ ጠቃሚ ቢሆን ያሸቃይ ኳሱን ትቶ እጁን ወደ ኋላ ሰዶ ደስ ያለውን ከመደርደሪያው ላይ ስቦ ማንበብ አይችልም ነበር? በሰውየው ሁለመና ላይ የባርሴሎና ሸረሪት ድር ወይም የሊቨርፑል ከተማ ጉም የተጠመጠመበት ይመስላል። ጥርሱን ደሙና የሽቦ አልጋ ይዛገ ነው። ኳሷን ቀለባት። አስገራሚ ነው። ኦ ያ አያ
በአየር ላይ የምትበረው ኳስ ሳትሆን ሴት ጓደኛው ብትሆን እመኛለሁ። እና ከቻላችሁ ቀለቡበትና አድርጉበት በአላህ። ተከላክሎ እስኪነጥቆ ድረስ እንደምንም ብለው አስረግዘው ይስጡት። የስፖርት ጋዜጠኞች የኳስ ሚስት ሳይኖራቸው አይቀርም። እነሱን ደግሞ ባላቸውና ወደ ፖምፕ መለወጥ። የልጆቻቸው ስም የአየር ነው። ናይትሮጅን፣ ሂሊየም፣ ኒዮን፣ አርጎን ምናምን። መጽሐፊውን ወረቀት ሻጩ በዓላማ ማጣትና ልክ እንደኔ በሲጋራ ያበለዘው ጥርሱን አሳየኝ። ቡልሺት። ከቢሮ ስወጣ ያየኝና እዛ እንደምሰራ የሚያውቀኝ ያዘበነ የሚሉት ዘበኛ ገና ዛሬ አወቀኝ። ገና ዛሬ እዚህ ሀገር የገባው ጸጉረ ልውጥ የሀገሪቱን ህልውና የምቀናቀን የተረገማ አሸባሪ እንደሆንኩ እናም እኩይ ድርጊት ለመፈጸም ከገላይ ጋር የተጣበቀ አንድ ወረቀት ስስና ጠፍጣፋ የሆነ ሮኬት ደብቄ ይዤ ህንጻው ውስጥ አስርጌ እንደማስገባ ሁሉ ምህረት የለሽ ፍተሻ አካሄደብኝ። ይሄ ሀጠራው ከተቀጠረ 2 ወሩ ነው። እንዲህ ካደረገ በኋላ በወንጀለኛነት ስሜት ቀና ብሎ አየኝ። በጣም ከፈተሸው በኋላ ምንም ነገር ካላገኘ ያፍራል። ስለዚህ ሁል ጊዜ እንዳፈረ ነው። ከኋላ 4 ሰዎች ተራቸው እስኪደርስ እየተከዙ ቆመዋል። መጨረሻ ላይ ያለችው ወዳጅ አስራት ናት። አንድ ዲፓርትመንት ስለምንሰራ አብረን ቢሮ እንድንገባ በሴቷ ዘበኛ ተፈትሻ እስክትመጣ ጠበቅኋት። ፈታሿ ቀጫጫ፣ አስቀያሚ፣ በትክክል ባልገባኝ ምክንያት የወፍራም ሰው ብብት የመሰለች ናት። የሸሚዟ ነጭ ኮሌታ እንደ ታምፖን ነው። አስራት ወደ ሴቷ ዘበኛ ቀርባ እየተፈተሸች በቀዘዙ አይኖቿ አየችኝና የት ጠጣህ ቡና አለች። የት እንደምጠጣ ጠፍቷት ሳይሆን ጸጥታውን በድምጽ ለመሙላት አስባ ወይም መጠበቅ ተሰላችቼ ትቻት እንዳልገባ በወሬ መያዟ ነበር። እዛው ቦታ አልኳት። ሶሲ ካፌ የጉረኞች መሰብሰቢያ ነው ይባላል። ሌሎች ሰዎች ሰምተው የምንጉራ ነው እንዳይሉኝ ስሙን መስሪያ ቤት አካባቢ አላነሳም። የሚሉት እንኳን ማን ላይ ጉራ ይነፋል ነው። ማንም ሳይለምናቸው ራሳቸውን ምስኪን ጸሎተኛ ሳይሆኑ ጸሎተኛ ያደርጉና ሰላም ሲባሉ ጠቅላላ አፍሪካ እንዲሰማ አድርገው እግዚአብሔር ይመስገን የሚሉ። ካመቻቸው ግን ከጸለዩበት ቦታ ብዙ ሳይርቁ የጸሎታቸውም ቃል ገና ከአየር ላይ ተበታትኖ ሳይጠፋ በሾኬ ጠልፈው ለመጣል የቦት ጫማቸውን ሲር የሚያጠብቁ ኮማንዶች ናቸው። ልክ እንደተጨቆኑ ሁሉ የምስኪንነት ድባብ አይኖቻቸውን አልብሰው እኔ ዱርየውንና ቺስታውን ይገላምጣሉ። የዚህን ካፌ ስም እዛ እጅብ ብሎ የቆመ ተፈታሽ መሃል ቢሰሙ እነዚህ ከክና ደደብነት የሚጋሩ ያልታደሉ ሰዎች ወንጀለኛ እንዳገኙ ሁሉ በአይኖቻቸው ይጠቃቀሳሉ። እንደዚህ አይነት ድምጽ አልባ ወሬና ፍርድ ጠላለሁ። አስራትንም ማስጠመድ አልፈልግም። ከየት ለቅማ መጣችሁ ይልክስክስ በማርያም ሊሉ ይችላሉ። የሚያቆማቸው ማን ነው? ጅስታ በሆንም የምዝናናው በክላስ ነው። አስራትን የምትፈትሻት የጥበቃ ሰራተኛ ከወዳጄ ጋር ሴራ እንደተለዋወጥን ሁሉ ቦርሳ እየበረበረች ቀና ብላ ያቀያየረች አየችን። አስራት ቦርሳዋን ተቀብላ መጥፎ ቡና ጠጣሁ አለች። አሟት እንደሆነ ከመጠየቄ በፊት ወደኔ ተጠጋችና የሚያሳዝን ነገር ሰማህ አለች። ምን ማለቷ እንደሆነ ሳልጠይቃት ከፎቅ ስለወደቀው ሰው እንደሆነ ገባኝ። እንዳልገባኝ ምንድነው አልኳት። ትኩስ ወሬ ለብቻዋ ቀድማ ማወቋ አስራትን ያኮራታል። ብሬኪንግ ኒውስ፣ ሰበር ዜና እንደሚሉት ኦሪጂናሊነት ይሄ ነው ለሷ። ጎን ለጎን ያወራን ሊፍት ወደ ላይ ለመውሰድ የሚያስፈራ በከፊል ዝገት የለበሰ የማያስተማምን የብረት በር ፊት ለፊት እንደቆምን ከዛ ከአይዲቢ ባንክ ፎቅ ላይ አንዱን ሰውዬ ሰዎች ከፍትረው ጣሉት ምስኪን አለችና ተለምኖ አልመጣ ያላትን እንባ ለማባረር የውሸት ለፋች። ሰውዬ ነው ምን
ሴት ከሆነችስ? ወንድ ነው። በዛ ስታልፊ ነበር? እያየሁት ነው የወደቀው። ሱሪና ኮት ለብሷል፣ ክራቫት አድርጓል። በእጁ ወረቀት ይዟል መሰለኝ። ወረቀቱ ሲበታተን ነበር። አንድ ወረቀት ከግቢው ወጥቶ ሲገለባበት ቆይቶ መሬት እንደወደቀ አንድ ጀብሎ አግኝቶ ለፖሊሶች ሰጣቸው። እዛ የሚሰራ ሰውዬ እንደሆነ ነገሩኝ። ምን ሆኖ ወደቀ? ሰው ገፍቶት ሊሆን ይችላል ነው ብለሽ ነው? ሊፍቱ ተከፈተና ሁለት የሥራ ባልደረቦቻችን እየተሳሳቁ ከሊፍቱ ወጡ። አስራት ገላመጠቻቸውና ወደ ሊፍቱ ገባች። ተከተልኳት። እዛ ውስጥ እንደቆምን 4 ሰዎች እያገሱ እያዛጉ እየተቁለጨለጩ እየተስለመለሙ ተከትለውን ገቡ። ወደ ጆሮ አቀርቤ ለምን ሰው ገፍቶት ሊሆን ይችላል አልሽ ስላት ጥያቄን ቶሎ እንደመመለስ ግራና ቀኝ አብረው ሊፍት የተሳፈሩትን ሰዎች አየች። 3ቱ ሌላ ዲፓርትመንት የሚሰሩ የራሳችን መስሪያ ቤት ሰዎች ናቸው። 4ኛው ክፍሉ የተባለ የዲፓርትመንታችን ግራፊክ ዲዛይነር ነው። የጥርሱ 80% ከከንፈሮቹ ውጭ የሚታይ ገጣጣ ነው። ጧት ብርድ ሲሆን ወንድሜ ክፍሉ ሆይ ጥርስህን ፎጣ አልብሰው ወይም ሹራብ አሰራለት ማለት ያምረኛል። እዚህ አብረውኝ የተሳፈሩትን ጨምሮ የመስሪያ ቤቴን ሰዎች ብዙዎቹን አልወድም። እንደገና ወደ አስራት ጆሮ ቀርቤ ጥያቄ ልደግም ስል ኮስታራነቷ ቆመ። ፊቷ በቆልት በሰናፍጭ እንደበላች ሁሉ ተኮማትሯል። የሞተው ሰው ስላሳዘናት የተደበረች መሰለኝ። አስራት እንኳን ሰው ሲሞት አይታ ይቀርና በጤነኛው ቀን ደባሪ ናት። እንግዲህ በተደበረች ሴት ላይ ደባሪ ገጠመኝ ሲጨመር ከሊፍቱ ስንወጣ ቀድማኝ ስለነበር ከበሩ ፈቀቅ አለችና ቆም ብላ ያ ክፍሉ ስለሚደብረኝ ማውራት አልፈልግም። መቅረዝም በእፎይታ የአፋቸውን ማስክ ቶሎ አውርደው በምትኩ ደረቅ ፎጣ ይይዙና ወደ ቀኝ ዞር ይላሉ። በዚህ መሃል አንዳንድ የአፋቸው ነገር ከሌላው ጊዜ በለጠ ገኖ ይሰማቸውና ቀላል ለቅሶ ያልቅሳሉ። ያዕቆብ ፊታቸውን መልሰው ከጀርባቸው ያቅፏቸውና ያባብሏቸዋል። በዛው በቅርብ ሩቅ እንደተነካኩ ይነጋል። መቅረዝ በጠዋት ማስካቸውን አጥልቀው በአፋቸው ህል ሳይገባ ወደ ቤተ ክርስቲያን ሄዳሉ። ሙና አቡ የቤት ስሙ የሙናን አባት ስም አያውቅም። ባያውቅም አያፍርም። ሙና የዶክተር መቅረዝ ጓደኛ ዘመድ ናት። አቡ ዱርዬ ነው። እኔ ሳውቀው ጠጥቶ ያልሰከረበት ካልሆነም ጫት ቅሙ ያልፈዘዘበት ጊዜ ያለ አይመስለኝም። አባቴ ዶክተር መቅረዝ ጓደኛ ስለሆነ ልጅ አንቺ ጋር መጥቶ ይቆፍር ጫት እየቃመ ከሚበላሽብኝ ብሏቸው በጋ ከሆነ በየሳምንቱ ክረምት ከሆነ በየቀኑ ጓሯቸውን እየመጣው አሳምራለሁ። ዶክተር መቅረዝ ብዙ ጊዜ ቤት ውስጥ ወይም ግቢ ውስጥ ነጭ ለብሰው እንደመንፈስ ወዲያ ወዲህ ሲሉ ይውላሉ። ከምኖርበት 3 ቁጥር ማዞሪያ ቶታል በጠዋት ከደረስኩ ከቤቱ በታች በመስመር ከበቀሉት ባዚንጀን ዛፎች ጥላ ስር ይመጡና የጀርባ መደገፊያ ያላት ከቦታዋ የማትነሳው ወንበር ላይ ጋለል ብለው ተቀምጠው አገኛቸዋለሁ። አፋቸው ወይም አገጫቸው ህመምተኛ ስለሆነ አባባ የነገረኝ እንደዛ ነው። በነጠላ ጋርደው ለሁለት ምናምን ሰዓቶች ያህል ይቀመጣሉ። አንዳንዴ እንደሚነጋገሩ ሁሉ እጃቸውን እያነሱ ይጥላሉ ወይም እኔ ያለሁበት ድረስ እስኪሰማ ይተነፍሳሉ። ምናልባት በፈቃዳቸው ስራ በመልቀቃቸው ዛሬ እየተበሳጩ ይሆናል። አንዳንድ ሰዎች ከወደዱትና ብዙ ጊዜ ከሰሩበት ሙያ ሊላቀቁ በማይችሉበት መልክ የተያያዙ ይመስለኛል። ቁጭት ደግሞ ጥሩ አይደለም። 2 ሰዓት ምናምን ያህል አሉበት ቆይተው ከተቀመጡበት ይነሱና ልክ በዛች ደቂቃ እንዳዩኝ ሁሉ ግራ በሚያጋባ ድምጽ ማንኳረፍና መኮላተፍ በደባለቀ ደህና አደርክ ልጅ ውድነ አባትህ ደህና ነው ብለው በግድ በሚሰማ ድምጽ ይጠይቁኛል። አንድ ቀን ሰላምታቸውን በሰላምታ መልሼ ወደ ቁፋሮዬ እንደተመለስኩ እንዲህ አሉኝ። ይሄ ግቢ ደስ ይለኛል። ይሄ ሁሉ የምናየው ግዑዝ የሚመስለው ዛፍ ቅጠልና ሳር መናገሪያ አፍ አለው የሚያዳምጠው ከተገኘ። ይሄ ሁሉ የባዚንጀን ዛፍ
በተለያየ ጊዜ የተለያየ አይነት ቋንቋና መልእክት ያስተላልፋል። ሲያፈራና ሲያብብ የተለያየ ቅላጽ አለው። በጋና ክረምት የተለያየ መልእክት አለው። መቅረዝን በአደብ ሰማኋቸው። አደብ የአባቴ ቃል ነው። ከዛስ ከአደብ የለሽ። አባቴ እሷ ሴትዮ አንዳንዴ ነካ ያደርጋታል። የሆነ መስተጣረር አለባት። የለቀቀችው ስራዋን የለቀቀችለት ሳይሆን አይቀርም። አውደልድላም ብሯን እንደመብላት ግራ የሆነች ሴትዮ ጥሩ ሴትዮ ባትሆን እንጂ አላት ያለኝ ትዝ ይለኛል። አባባላቸውን ገና ሳመነዥክ መቅረዝ ጥለውኝ ቤታቸው ገቡ። ቤታቸው ባለመረባ ነው። ሲመስለኝ ፎቁ ላይ ወጥተው ደመናዎች ሲነጋገሩ ይሰሙ ይሆናል እላለሁ። ታዲያ ከሄዱ በኋላ በውድ የቧንቧ ውሃ የመሰመሰ መሬት እየፎገልኩ ስለ ምላሳም ዛፎች፣ ስለ አንደበታም ነጭ ሽንኩርቶች፣ ስለ ለፍላፊ ጤና አዳሞች፣ ስለ አፋም በዝንጀኖች እያሰብኩ ስቃለሁ። ወደ ሙና ልምጣ። ሙና አቡን ለ4 ዓመታት መግበዋለች። ልብሱን አጥባለታለች፣ ውሃ ቀርታለታለች። አሁን በወዲያ በኩል መንገዱን ተሻግሮ በተቃራኒ አቅጣጫ ብታልፍ እጁን እንኳን አንስቶ ሰላም እንደማይላት አይነት ልጅ ናት። ግን ቆይቷል። አንድ ቀን ስራ እየሰራው ያለው በስሜ ጠራኝና ውድነህ ዞር ስል ወደ ሙና ጠቁሞ ጠቀሰኝ። ምን ማለቱ እንደሆነ ገባኝ። ሙና ደስ የምትል ልጅ ናት። ከአዲስ አበባ አዋሬን የመጣችው ቤተሰቦቿን ለመርዳት ከ10ኛ ክፍል ትምህርቷን አቋርጣ እዚህ መኖር ጀመረች። በትምህርታችን እኩል ብንሆንም 5 ዓመት ያህል በእድሜ ሳትበልጠኝ አትቀርም። ድንቡሼ ናት። ቂጧ ጥብቅና ጉንጫም ነው። ጡቶቿ ባሊ ምናምን ያክላሉ። አፏ ትንሽ ከመሆኑ የተነሳ አንድ ረጅም ፊት ያላት ትመስላለች። አፍ ምግብ ማስገቢያ ብቻ ሳይሆን የፊትን ቅጥ እንደሚያበጅ ገባኝ ያኔ ነው። እና ስታወራ ያልሙጥ ረጅም ፊቷ ያልተጠበቀ ቦታ ላይ አግድም ስንጥቅ ያወጣል። ካለመዷት ታስደነግጣለች።